ሰሞኑን ኢትዮጵያ ውስጥ ያሉ የኢኮሜርስ ሲስተሞች ላይ አንድ ኖቲስ ያደረኩት ነገር ነው። በቲዮሪ አይደለም ግን ሰዎች ሲጠቀሟቸው ሪል ሰዎች ሲጠቀሟቸው አክቹዋሊ እንዴት ነው ቢሄቭ የሚያደርጉት። ኢኮሜርስ ከዚህ በኋላ ኢትዮጵያ ውስጥ አዲስ ነገር አለ። ኦልሬዲ መልቲ ቬንደር የሆኑ ፕላትፎርሞች አሉ፣ ሲንግል ቬንደር የሆኑ ስቶሮች አሉ። ኢቨን በገቨርንመንት ባክ የሚደረግ የዲጂታል ማርኬት ፕሌስ አለ። ምንም ነገር የለም ለማለት አይደለም። ሰዎች ኦልሬዲ በዚህ ዙሪያ ከበድ ያሉ ሲስተሞችን እየሰሩ ነው። ነገር ግን ዋናው ጉዳይ ፕላትፎርሙ አለ ወይም የለም የሚለው አይደለም። ዋናው ጉዳይ አክቹዋሊ ፕላትፎርሞቹ እንዴት ነው እየሰሩ ያሉት። ምክንያቱም ኢቨን ፉል ፊቸር ያላቸው የኢኮሜርስ ፕላትፎርሞች ወይም ኢኮሜርስ ሲስተሞች ወይም ቀድሞ ኩፓፕ የሚያደርጉ ኮሜርሶች እንደ ኮምፕሊት ሲስተም አይደለም ቢሄቭ እያደረጉ ወይም እየሰሩ ያሉት። የምታዩት ነገር ነው። ሻጮች ከፕላትፎርም ውጭ ነው ኮኦርዲኔት የሚያደርጉ። ከስተመርም በቻት አፕሊኬሽን ነው ኮንፊርም የሚደራረጉ። ላይ ቴሌግራም ይጠቀማል፣ ዋትሳፕ ይጠቀማል፣ ፌስቡክ ይጠቀማል። እነዚህ የቻት አፕሊኬሽኖች ደግሞ ሲስተም እንዲሆን ታስበው ዲዛይን ይደረጓል። ዴሊቨሪ አፕዴት ማኑዋሊ ነው ሀፕን የሚያደርገው እና ዋናው ስራ ዋና ወርክ ፍሎ ከፕላትፎርሙ ውጭ ባሉ ትሎች ናቸው እየተሰራ ያለ እና ከሶፍትዌር ዴቨሎፐር ፐርስፔክቲቭ ስመለከታ የሚታየኝ ነው ፊቸሮቹ አይደለም። ነገር ግን ከዚህ የሲስተም ቢዝነስ ጀርባ ያለው ስትራክቸር። ምክንያቱም አብዛኛው ሰው ኢኮሜርስ የሚመስለው ዌብሳይት ይመስለዋል፣ አፕ ይመስለዋል፣ ማርኬት ፕሌስ ይመስለዋል። እኔ ግን የተረዳሁት አንድ ሪል የሆነ የሲስተም ቢዝነስ ዌብሳይትና አፕ ብቻ ሳይሆን ኦርጋናይዝድ የሆነ ሲስተም ነው የሚያስፈልገው። የፕሮዳክት ፍሎ፣ የኦርደር ፍሎ፣ የሴለር ፍሎ፣ የባየር ፍሎ፣ የዴሊቨሪ ፍሎ፣ የሁሉም አይነት ፍሎዎች ከጫፍ እስከ ጫፍ በተበታተነ መልኩ ሳይሆን ኦርጋናይዝድ በሆነ መልኩ የሚያገናኛቸው ሲስተም ያስፈልገዋል። ስለዚህ የኢኮሜርስ ሲስተም ወይም ሌላም ሲስተም ቢልድ ለማድረግ ወይም ቢልድ ለማስደረግ ስናስብ ከዚህ በኋላ በተለየ መንገድ ነው ማሰብ ያለብን። ስፔሻሊ መልቲ ቬንደር የሆኑ ሲስተሞች መልቲፕል የሆኑ ሮሮች ስላላቸው፣ መልቲፕል የሆኑ ዩዘሮች ስላላቸው እነዚህን እንዴት ነው ስትራክቸርድ በሆነ ፍሎ ውስጥ አንድ ላይ ኦፕሬት እንዲያደርጉ ማድረግ የሚቻለው። አፕ ላይ ያተኮረ አስተሳሰብ ሲኖረን ፊቸሮችን መገንባት እንችላለን፣ ፔጆችን እንጨምራለን፣ ዩአይ እንሰራለን፣ አፕ ላውንች እናደርጋለን። ግን ሲስተም ቤዝድ የሆነ አስተሳሰብ ሲኖረን ኦንሊ አፕ የሆነ አስተሳሰብ ትተን ኦርደር እንዴት ከጫፍ ከጫፍ ይጓዛል፣ መረጃ የት ጋር ይቆማል ወይም ይቋረጣል፣ ሻጮች እንዴት ነው የሚሰሩት፣ ባየሮች ምን ቢደረግ ነው ሲስተሙ ወይም ፕላትፎርሙ ትረስት ሊያደርጉት የሚችሉት። አብዛኛው ችግር የሚፈጠረው በኋላ ያለው ሲስተም ሳይታሰብ አፕ ብቻ ሲገነባ ነው። አንድ መልቲ ቬንደር የሆነ ኢኮሜርስ ሲስተም ቢልድ ያደረጉ ማሳያቸው ይሆናል። በማሳያቸው ዲቨሎፕመንት ፕሮሰስ ግን የትኛውንም ሲስተም ቢልድ ማድረግ ትችላላችሁ። ሙሉ ፕላትፎርሙ እንዴት እንደሚሰራ ፊቸሮችን ከመገንባታችን በፊት ያለውን ስትራክቸር ቤዚካሊ ኮዱ ከመኖሩ በፊት ያለውን የአርኪቴክቸር ሀሳብ ቢልድ ማድረገውን የኢኮሜርስ ሲስተም እኔ ራሱ እስካሁን አልገነባሁትም። ነገር ግን እንደ አንድ ዴቨሎፐር እያሰብ ስቴፕ ባይ ስቴፕ ዲዛይን እያደረግ ቢልድ የምናደርግ ይሆናል። በቀጣይ ቪዲዮ እያችኋል። ቻው